ውድቀትን የሚጠብቅ ክብርን ያያል። ውድቀትን የሚጠብቅ ከፍታን ያያል። ኪሳራን የሚጠብቅ በብዙ በረከት ያያል። ኢየሱስ ጌታ ነው። አሜን አሜን። ለራስህ ተናገር። ከዚህ ሰዓት ጀምሮ በል የኔ ነገር በል እስቲ ተቀየረ። ምን አለ? ምን አለ? ኧረ ምን አለ? ሃሌሉያ። ነገር ተቀየረ። አካሄዱ ተቀየረ። እርምጃ ተቀየረ። ሁሉ ተቀየረ። መውጣት ተቀየረ። በኢየሱስም የአንዳማን ጉዳይ ዛሬ ተቀየረ። ዛሬ ጥቅምት 2 እያለ ዛሬ ያንድ ሰው ነገር አንተ እዚህ ያለ ያንተ ጉዳይ ካናዳ ላይ አልቋል። አንቺ እዚህ ያለሽ ያንቺ ጉዳይ አሜሪካ ላይ አልቋል። አንተ እዚህ ያለ ያንተ ጉዳይ እንግሊዝ ላይ አልቋል። በኢየሱስ ስም አልቋል። በኢየሱስ ስም አልቋል። ለሚያምኑት ይቻላል። ለሚያምኑት ይቻላል። መጽሐፍ ቅዱስ ሲናገር ንፋስም የለም ደመናም የለም። አይታል ለሚያምኑት ነው የሚቻለው። የሆነ አካውንት ላይ ያስቀመጥከውን ከተደገፍ አይቻልም። የሆነ ቤተሰብ አለ ብለህ ከተደገፍክ አይቻልም። ዘር አለ ብለህ ብትደገፍ ከሆነ አይቻልም። ኖ የሰማይ አምላክ ግን ሁሉ ምን ያደርጋል? ይችላል። ኢየሱስ ይባረክ። እግዚአብሔርን ያመነ ሰው ከስሮ አያውቅም። እግዚአብሔር ያለበት በት ላይ ኪሳራ የለም። እግዚአብሔር ያለበት በት ላይ ውድቀት የለም። 2018 በአንድ ሰው በት ላይ የሆነ ክብር ይቀጥላል። እኔ አላውቅም፣ የሆነ ክብር እየሸተተኝ እዚህ ጉባኤ ውስጥ የሆነ ክብር እየሸተተኝ፣ ያው ጌታ ምስክር ነው። የሆነ ክብር እየሸተተኝ፣ ሟርተኛን የሚያበሳጭ ክብር፣ ደካምን የሚያበሳጭ ክብር፣ ዘንዶ ቀላብን የሚያበሳጭ ክብር፣ እባብ ቀላብን የሚያበሳጭ ክብር፣ ጅብ ቀላብን የሚያበሳጭ ክብር